ባጭሩ እንግዲህ ያው እንግዲህ ወደ ኋላ ተመልሼ እንግዲህ ይሄን ያልካልኳችሁ ስለ ኮንታሚኔሽን ወይም በንክኪ የሚተላለፉ ነገሮች ነው ትንሽ ጭብጥ ላስይዛችሁ ሞክረው። እንግዲህ የሰው ልጅ አብዛኛውን ጊዜ ሳህን ወይም ብርጭቆን ያጥብና ቁጭ አድርጎ ጠዋት አጥቦት ከሆነ በኋላ ይመጣና ምግብ ሲያስፈልገው ታጥቧል ብሎ ሳህን አንስቶ ከሳህኑ ላይ ምግብ ያቀርብና በሚበላበት ሳህን ላይ ያታጥቦ የተቀመጠ ሳህን ከሽንት ቤት የመጣ ወይም ከሽንት ቤት ውጪ ሊሆን ይችላል። ብዙ የተነካኩ ነገሮች አሉ ወይም ባክቴሪያዎች በብዛት ስለሚገኙ ከዛ ባክቴሪያ ያረፈባት ወይም ነፍሳት ወይም ዝንብ ልትሆን ትችላለች፣ ትንኝ ሊሆን ይችላል። የተለያዩ ነገሮች እዛ ሳህን ላይ አርፎ ሊሆን ይችላል። አርፎ በሄዱበት ቦታ ላይ ታጥቧል ብለው በማቅረብ ሲበሉ በቀላሉ በአይን የማይታይ ስለሆነ ወደ ሰውነታችን ውስጥ ይገባል እና ሁል ጊዜ ሳህን ሳይታጠብ ጠዋት ታጥቦ ከሆነ ድጋሚ ማጠብ፣ አጥቦ እህል ማቅረብ። ሁለተኛ ደግሞ እጅን በቅርብ ሰዓታት ውስጥ ታጥበን ከሆነ ድጋሚ ብዙ ነገሮችን ልነካ ስለምንችል ባንነካም ራሱ በንፋስ ላይ በጣም በአይን የማይታዩ በጣም በብዙ ሚሊዮን የሚቆጠሩ ባክቴሪያዎች አሉና ብዙ ጊዜ ባክቴሪያዎች ወደ ሰው ሰውነት የሚገቡት በሰው ሰውነት ላይ መኖር የሚችሉ ባክቴሪያዎች ናቸው እና በሰው ሰውነት ላይ መኖር የሚችሉ ባክቴሪያዎች በንፋስ መልክ መጥቶ እጃችን ላይ ማርፎ ሊሆን ስለሚችሉ ምግብ ከመመገባችን በፊት እጃችን መታጠብ፣ እጃችንን ታጥበን ምግብ መመገብ። ከዛም በኋላ ብርጭቆም በተመሳሳይ አጥበን አስቀምጠና ብለን መጠቀም የለብንም። ሶስተኛ ደግሞ ምግብ የሚያበስሉ ሴቶች ምግብ ሲያበስሉ ንጽህናቸውን መጠበቅ እንዳለባቸው፣ እጃቸውን በሳሙና ታጥቦ ምግብ መስራት እንዳለባቸው፣ ምግቡ እንጀራም ይሁን ሌላ ዳቦም ሊሆን ይችላል፣ አታክልት ነገሮች መልሰን እስከምንመገባቸው ድረስ ሲቀመጡ በተሸፈነ ነገር ወይም ንጽህናቸውን ሊጠብቁ በሚችሉ መንገድ ማስቀመጥ። ሁለተኛ ደግሞ ጠዋት የተሰራውን ምግብ ደግሞ ከሰዓት ወይ ማታ ላይ ድጋሚ አለመብላት። መብላት ይቻላል። መብላት የሚቻልበት ደግሞ አሙቆ መብላት ይባላል። አሙቆ አይደለም፣ በደንብ እስከሚንተከተክ ነው። ማሞቅ ሳይሆን እስከሚንተከተክና በደንብ ውስጥ ላይ ያረፉ ባክቴሪያዎች ካሉ እስከሚጠፋ ድረስ። ግን ትንሽ አሙቀን በምንበላበት ሰዓት ላይ ይሄ አሁን እኛ አሙቀን የምንለው በዛ ሙቀት ደረጃ ላይ ደግሞ እንደውም በጣም እንዲራቡ ምቹ የሚሆንላቸው ባክቴሪያዎች ስላሉ መጀመሪያ እንደውም አድፍጦ የነበሩትን ሞቅ አድርገን ስንበላ ባክቴሪያዎች እንደውም ምቹ ኮንዲሽን አግኝተው እንዲያድጉ አድርገን ልንመገባቸው እንችላለን። ማሞቅ የሚያስፈልግም ከሆነ ተተክ ብሎ በደንብ ብሎ እስከሚፈላ ድረስ ጠብቆ ምግብ መመገብ ያስፈልጋል። እንግዲህ ከዛም ባለፈ እንግዲህ እንደ ፈንገስ ያሉ ነገሮችን ደግሞ ለመከላከል ያው የሰው ልብስ ባለመቀየር፣ አንዱ ልብስ አንደኛው አለመልበስ ወይ በአንድ አንሶላ ለሁለት ሰው ለሶስት ሰው ወይ ለብሶ አለመተኛት፣ በእንደዚህ አይነት ነገሮች ይመጣሉ። ከዛም ባለፈ እንግዲህ ነፍሳቶችም ያመጣሉ በሽታዎችን። እንግዲህ ከንጽህና ጋር በተያያዘ ወይም በንክኪ የሚተላለፉ ነገሮችን በቀላሉ ንጽህናን በመጠበቅ መከላከል እንችላለን። በንክኪ እንግዲህ እንደ ኤችአይቪ ወይም እንደ ቫይረሶች ብለን የምንላቸው እነሱ ደግሞ በንክኪ የሚመጡት እጃችን የተጎዳ የደማ ነገር ካለ ቅድሚያ ጥንቃቄ ማድረግ እንዳለብን፣ ከሌላ ሰው ደም ጋር ቀጥታ ኮንታክት አለማድረግ። ሁለተኛ ደግሞ ሴፍ የሆነ ሴክስ ማድረግ፣ ሁለተኛ በኮንዶም መጠቀም። ሴክስ ከማድረጋችን በፊት ስለ ጤንነታችን ማወቅ፣ ሴት የሚሆን ወንድ ስለ ጤንነቱ ማወቅ አለበት። ሁለት ሰዎች ተስማምተው የግብረ ስጋ ግንኙነት የሚያደርጉ ከሆነ እሱ ጤነኛ መሆኑን እሷ ደግሞ ጤነኛ መሆኗን ሁለቱም ማወቅ አለባቸው። ከዛ ውጭ ግን አላስፈላጊ ሆኖ ወይም ሁኔታዎች አልመቻችም ብሎ ግንኙነት ማድረግ የሚቻል ከሆነ ሴፍ የሆነ ሴክስ ማድረግ፣ ከዛም ባለፈ ኮንዶም መጠቀምን እንዳትረሱ። እነዛን ነገሮች እንከላከላለን። ንጽህናን በመጠበቅ እንግዲህ በምግብ የምናገኛቸው እንደ ኮሶ ያሉ አሉ። በወተት በስጋ ጥሬ ስጋ በመብላት ጥሬ ስጋ አብስለን ብንበላ ኮሶ ወደ ሰውነታችን አይገባም። ወተት አፍልተን የምንጠጣ ከሆነ ኮሶ ላያገኝን። ከዛም ባለፈ እንግዲህ ካንሰርን መከላከል አይቻልም። ካንሰር በሆነ አጋጣሚ በሰውነታችን ላይ ሊፈጠር የሚችል ነገር ስለሆነ መከላከል አይቻልም። ያ ግን ካንሰር ግን መሆኑን ቶሎ ደርሶ ካንሰሩን ማቆም ይቻላል። እድገቱን ማቆም ይቻላል። በቀላሉ ቶሎ ማናጅ በማድረግ በመቆጣጠር ለከፋ ችግር እንዳይዳርገን ማድረግ ነው የሚቻለው። ስለዚህ ለህብረተሰቡ ግንዛቤ መስጠት የምንፈልገው እንግዲህ ከሴቶች ጋር በተያያዘ እንግዲህ አንደኛው ጡታቸው መጨመር፣
ከአንደኛው ጡት ጋር ሳይዙ ከፍ ዝቅ ማለት ወይ የመቅላት ምልክት መኖር ውስጥ ላይ የጠጠረ ነገር የሚኖር አይነት ከሆነ ቶሎ ካንሰር ይሁን ሌላም ነገር ይሁን ወደ ሕክምና ተቋም ሄዶ ወዲያውን ዲቴክት ተደርጎ ችግሩ ከታወቀ የሚስፋፋውም አንድ ቦታ የሚቀመጠውም መፍትሄ አለው። እኛ ችግራችን ለረጅም ጊዜ ምንድነው የሚያመን እያልን ቤት በምንቆይበት ሰዓት ላይ ነው ካንሰር ለከፋ ነገር የሚዳርገን። የጡት ካንሰር በተያዘ ከዛም ባለፈ ከማህፀን ካንሰር ጋር በተያያዘ የማህፀን በር ካንሰር አለ፣ የማህፀን ግድግዳ ካንሰር አለ፣ የዘር ፍሬ የምንለው አለ። ካንሰር ዞሮ ከማህፀን የትኛውን ቦታ ላይ የትኛው ቦታ ላይ ካንሰር ይከሰታል። ካንሰር የሚከሰተው አንድ ቦታ የሚቀመጥ ሊሆን ይችላል። የሚስፋፋ ስለሆነ ካንሰር ምልክቶችን ግንዛቤ ውስጥ እንድትይዙ ነው። ቶሎ ምንድን ነው የሚለውን ነገር መለየት ስላለባችሁ ነው እንጂ ካንሰር የሚመጣበትን ነገር ማቆም አንችልም። እንግዲህ ካንሰር የወር አበባ ያዛባል። የወር አበባ በኖርማል ሆርሞን መዛባትም ይኖራል ብያቸዋለሁ። የካንሰር ሲሆን ግን ለረጅም ሰዓት መፍሰስ 3 ቀን 4 ቀን 5 ቀን የሚያዩ ሴቶች ከሆኑ 15 ቀናት ያህል መፍሰስ የሚፈሰው ደግሞ ደሙ የወር አበባችሁ ከፍተኛ የሆነ ደም ከድሮ በተለየ አይነት አዲስ ነገር በምታዩበት ሰዓት ላይ ምንድነው የሚለውን ነገር ወደ ሕክምና ሄዳችሁ ማወቅ አለባችሁ። ከዛም ባለፈ የወገብ ከፍተኛ የሆነ የወገብ ህመም፣ ከእምብርት በታች ከፍተኛ የሆነ ህመም የሚሰማ ከሆነ የሰውነት መጨመር ከፍተኛ የሆነ ካልተለመደው ለየት ያለ ከተለመደው ነገር ለየት ያለ የሰውነት ክብደት መጨመር፣ የሰውነት ውፍረት መጨመር ሊሆን ይችላል። እነዚህ ያሉ ነገሮች ላይ በሚታዩበት ሰዓት ላይ ምንድነው የሚለውን ነገር ወደ ሕክምና ተቋም ሄዳችሁ ሕክምና ተቋም ላይ ምርመራ ተደርጎ ምንድነው ካንሰር ነው ወይስ የትኛው አይነት ካንሰር ነው የሚለውን ነገር በሕክምና መለየት አለባችሁ ማለት ነው። ከዛም ባለፈ ከሴቶች የወር አበባ ማየት ካቆሙ በኋላ ከ45 ዓመት በላይ በሚሆናቸው ሰዓት ላይ የሆርሞን መዛባት ይመጣል። ያው ኤስትሮጅን እና ፕሮጀስትሮን ሆርሞን ከ45 ዓመት በላይ ሲሆኑ በበቂ ሁኔታ ስለማይመነጭ እንደ ወጣትነት ከሰውነታችን ላይ ሴቶች ሰውነት ላይ ስለማይገኝ ነው ከ45 ዓመት በላይ ያሉ ሴቶች የወር አበባ ማያዩት። የወር አበባ ማየት ያቆሙ ሴቶች ከ45 ዓመት በላይ ያላቸው ሴቶች ምንም አይነት ደም ማየት አይጠበቅባቸውም። ደም የሚመስል ወይም የወር አበባ የሚመስል ነገር የሚታይ ከሆነ ቀጥታ የካንሰር ምልክት ነው። ይሄ የካንሰር ምልክት ነው። አብዛኛውን ጊዜ እንደውም ካንሰር የሚከሰተው ራሱ ከ45 ዓመት በላይ ላሉ ሴቶች ላይ ነው የሚከሰተው። ስለዚህ የማህፀን ካንሰር ካልሆነ ከሌለ በስተቀር ወር አበባ ማየት ያቆመች ሴት ልጅ ደም ምልክትም ቢሆን ማየት የለባትም። እንደዚህ አይነት ነገር የሚታይ ከሆነ የካንሰር ምልክት ስለሆነ ቶሎ የካንሰሩን አይነት ተለይቶ በሰዓቱ ተደርሶለት ሕክምና የሚወስዱበትን አጋጣሚ እንዲፈጠር ወደ ሕክምና ተቋም እንድትሄዱ ነው የሚመከረው። ለወጣቶች ሴቶች ደግሞ ያው የወር አበባ በብዛት መፍሰስ አለ። ከዛም በኋላ ለየት ያለ ሽታ፣ ሁለተኛ ደግሞ ሴክስ በምታረጉበት ሰዓት ላይ በወር አበባ በሌለበት ሰዓት ላይ ታጥባችሁ ንጹህ ሆናችሁ ሴክስ ስታረጉ በሴክስ ሰዓት ላይ ደም የሚታይ አይነት ከሆነ ደም የሚታይ ከሆነ የካንሰር ምልክት ነው። ሴክስ በምታረጉበት ሰዓት ላይ ህመም የሚሰማችሁ ከሆነ የካንሰር ምልክት ነው። ስለዚህ የጡትን ካንሰር እንደ ምልክቱን ነግሬያቸዋለሁ። እነዛ ነገሮች የሚሰማችሁ ከሆነ ወደ ሕክምና ተቋም የማህፀንን የዚህ ያህል ካወራኋችሁ በቀጣይ በደንብ አድርጌ ስለማስረዳችሁ ለዛሬው እዚህ ጋር ነው እንትን ብለው። ከዛም ባለፈ እንግዲህ ያው ፈሳሽም አለ፣ ነጭ ፈሳሽ መሰል ነገር እና ሽታ ያለው ፈሳሽ ይኖራቸዋል። ይህንን እንግዲህ ከካንሰር ጋር ብቻ ሳይሆን የአባላዘር በሽታም ፈሳሽ ስለሚያመጣ የአባላዘር በሽታን ፈሳሽና የካንሰሩን ፈሳሽ ለመለየት ሴቶች እንግዲህ በተፈጥሮ ፈሳሽ ስላላቸው የትኛው እንደሆነ አይታወቅም። ሽታ ያለው ፈሳሽ የሚመጣ ከሆነ የአባላዘር በሽታ ነው። ሽታ ያለው ፈሳሽ ሴክስ በምታረጉበት ሰዓት ጥሩ ጠረን የማይኖረው ከሆነ ከዛም ባለፈ ደግሞ እነዚህ አይነት ነገሮች ከአባላዘር ጋር ነው የሚያዙ። ፈሳሽ ግን ከማህፀን ለየት ያለ ፈሳሽ በምታዩበት ሰዓት ላይ ሴክስ ስታረጉ ከፍተኛ የሆነ ህመም አለ። ከዛ ውጪ ከእምብርት በታች በጣም ህመም አይነት ከፍተኛ የሆነ ህመም፣ የጀርባ ህመም አለ እና የወር አበባ ይዛባል። ወዲያውኑ ነገሮቹ ትክክለኛው ከምታውቁት ለየት ያለ ነገር ይመጣል እና የአባላዘር በሽታን ፈሳሽና የካንሰር ፈሳሽ የምትለዩትኝ ህመም አለው የካንሰሩ
አባላዘሩ ግን ምንም አይነት ህመም የለውም እና በቀጣይ በደንብ አድርጌ በየጊዜው ኦንላይን እገባለሁ። ተከታተሉኝ። ጥያቄ ካላችሁ በውስጥ መስመር ጠይቁኝ፣ እኔ ያሳውቃችኋለሁ። የምገባበትን ሰዓት ሁሉ ተዘጋጅታችሁ ጠብቃችሁ ጥያቄ ታቀርቡልኛላችሁ። ጥያቄያችሁን መልስ እየመለስኩ ከጥያቄያችሁ ተነስቼ በደንብ አድርጌ አብራራለሁ። ጤና ቤት ለቤት ህክምናዎች ነን። እንግዲህ በዓለም ላይ የምንችለውን ያህል ህብረተሰቡን ግንዛቤ እያስይዘን ስለሆነ የምትከታተሉ ሰዎች በሙሉ ሳብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እኛ ዩቲዩብ ላይ ታገኙናላችሁ። ጤና ቤት ለቤት ብላችሁ ስትገቡ ዩቲዩብ ላይ አለን፣ በቲክቶክም አለን፣ በፌስቡክም አለን፣ በቴሌግራም ላይም አለን እና ቀጥታ ችግራችሁ መጠየቅ ካለባችሁ በስልክ ኮንታክት ማድረግ ትችላላችሁ። ሁላችሁም የበኩላችሁን ድርሻ ተወጡ። ለህብረተሰቡ፣ ለወጣቱም፣ ለአዋቂዎችም፣ ለአዛውንቱም ሁሉ መድረስ ስላለብን ነው። ግንዛቤ ለማስጨበጥ ስለፈለግን ነው። ስለምትከታተሉኝ በጣም አድርጌ አመሰግናለሁ። ጤና ቤት ለቤት ህክምናዎች ነን። እናመሰግናለን። በቀጣይ የምንቀርብበትን በፕሮግራም እናሳውቃችኋለን። ለዛሬ እዚህ ላይ ያበቃለሁ። አመሰግናለሁ።